ሰላም እንዴናችሁ? እንግዲህ ዛሬ ዲስከስ የምናረገው እንግዲህ ስለ ፈስ መብዛት ይሆናል። እንግዲህ ብዙ ሰዎች እንግዲህ በጣም የሚሸት ፈስ ይፈሳሉ። እንግዲህ ይሄ ፈስ ምክንያቱ ምንድነው የሚለውንና ምንድነው መፍትሄው የሚለውን እንግዲህ አጠር ባለ መንገድ ነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ትምህርቱ እንግዲህ የፈስ መብዛት ምክንያቶች ተብለው የሚጠሩት እንግዲህ በርካታ ምክንያቶች አሉ። ምግብ በምንበላበት አሊያም ውሃ በምንጠጣበት ጊዜ እንግዲህ የተወሰነ አየር ወደ ሆዳችን ይገባል። እንግዲህ ይሄ የገባው አየር እንግዲህ በሁለት አይነት መንገድ ነው ከሆዳችን ውስጥ የሚወገደው። አንደኛ በግሳት ሲሆን ሌላኛው ደግሞ በፈስ አማካኝነት ሊወገድ ይችላል። ይሄ የፈስ ሽታ እንግዲህ በምንመገበው ምግብ ላይ የተመሰረተ ሲሆን እንግዲህ አንደኛው ፋይበር የበዛበት ምግቦችን በምንመገብበት ጊዜ ፈሳችን ሊሸት ይችላል። ሌላኛው ደግሞ አንቲባዮቲኮችን ለረዘም ላለ ጊዜ በምንጠቀምበት ጊዜ ሌላኛው የሚሸት ፈስ ልንፈሳ እንችላለን። ሶስተኛው የሆድ ድርቀት ወይንም ኮንስቲፔሽን እንግዲህ የፈስን ጠረን ሊቀይሩ ይችላሉ። እንግዲህ ይህ እንዳለ ሆኖ እንግዲህ የሚከተሉት ምክንያቶች አሉ። እንግዲህ ከመጠን ያለፈ ፈስ እንዲከሰት ምክንያት የሚሆኑ በርካታ ሪዝኖች አሉ። ከነዚህ ምክንያቶች ውስጥ እንግዲህ አንደኛው በቀላሉ የማይፈጩ ምግቦችን መጠቀም። እንግዲህ አንዳንድ የምግብ አይነቶች እንግዲህ በባህሪያቸው በቀላሉ ለመፈጨት አስቸጋሪ ሊሆኑ ይችላሉ። ከፍተኛ ፋይበርና ስኳር በውስጣቸው ያላቸው ምግቦችን የምንመገብ ከሆነ በሆዳችን ውስጥ ረዘም ላለ ጊዜ ሊቆዩ ይችላሉ። ሰውነታችን ፋይበርና ስኳርን ለመፍጨት እንግዲህ ረዘም ያለ ጊዜ ነው የሚወስድበት። አንደኛ ምስር ነው፣ ሁለተኛ ባቄላ፣ ሶስተኛ ጥቅል ጎመን፣ አራተኛ የወተት ተዋጽኦች፣ አምስተኛ ካርቦኔትድ የሆኑ መጠጦች፣ ስንዴ። እነዚህ በቀላሉ የማይፈጩ የምግብ አይነቶች ናቸው ማለት ነው። የስርዓተ ምግብ መዛባት ወይም ዳይጀስቲቭ ዲስኦርደር ያለባቸው ሰዎች ይኖራሉ። እንግዲህ አንዳንድ የስርዓተ ምግብ መዛባት ችግሮች ከመጠን ያለፈ ፈስ እንዲከሰት ምክንያት ሊሆኑ ይችላሉ። ከነዚህ መካከል እንግዲህ የስኳር ህመም ያለበት ሰው የመፈጨት ችግር ሊያጋጥመው ይችላል። ሌላኛው የአንጀት መቆጣት ያለበት ሰው፣ የጨጓራ ህመም ያለበት ሰው እና የመሳሰሉት እነዚህ ህመም የተጠቁ ሰዎች እንግዲህ ከመጠን ያለፈ ፈስ ሊከሰትባቸው ይችላል ማለት ነው። ሌላኛው ለፈስ ምክንያት ከሆኑት ውስጥ ጭንቀት ነው። እንግዲህ አንዳንድ ሰዎች በሚጨነቁበት ጊዜ ከመጠን ላለፈ ፈስ ሊጋለጡ ይችላሉ። ሌላኛው ደግሞ ድርቀት የምንለው ወይንም ኮንስቲፔሽን ያለባቸው ሰዎች ወገድ የሚገባው ተረፈ ምግብ ወይንም ፉድ ዌስቴጅ በአንጀታችን ውስጥ የሚቆይበት ረዘም ስለሚል በዛ ሰዓት እንግዲህ ፈርመንቴሽን ይኖራል። ይህ ፈርመንቴሽን እንግዲህ የሚሸት ፈስ ሊያጋልጠን ይችላል ማለት ነው። ይህ ሲሆን እንግዲህ የፈስ መጠን በከፍተኛ ደረጃ ሊጨምርና ጠረኑ ሊቀየር ይችላል። እንግዲህ መፍትሄው ምንድነው? አንደኛው መፍትሄ ምንድነው? ብዙ ጊዜ ከተመገቡ በኋላ ፈስ የሚያስቸግሮት የምግብ አይነትን ለይተው ማወቅ ይኖርቦታል። ሁለተኛው በዝግታ መመገብ ይኖርብናል። ምግብ መጠናችንን ማለፍ አለብንም። ሶስተኛው መደበኛ ስፖርትና እንቅስቃሴዎችን ማድረግ ይኖርብናል። ይህ በሆዳችን ውስጥ ያሉ ጋዞችን እንዳይከማቹ ስለሚረዳ መጠነኛ የሆነ ኤክሰርሳይዝ ማድረግ ይኖርብናል ማለት ነው። አራተኛ ፋት የበዛባቸውን ምግቦችን በብዛት መመገብ የለብንም። አምስተኛ ሲጋራ የሚያጭሱ ከሆነ መጠኑን መቀነስ ይኖርብናል። ከተቻለ ለማቆም መሞከር በጣም አስፈላጊ ነው። ስድስተኛው ረዘም ላለ ሰዓት እንግዲህ ማስቲካ ማኘክ የለብንም። ምክንያቱም ይሄ ረዘም ላለ ሰዓት እንግዲህ ማስቲካ የምናኘክ ከሆነ እንግዲህ አየር በዛን ያህል መጠን እንዲገባ ስለሚያደርግ ረዘም ላለ ሰዓት ማስቲካ ማኘክ የለብንም። ሰባተኛው እንደ ሶዳ ያሉ ካርቦኔትድ የሆኑ መጠጦችን መጠጣት በጭራሽ የለብንም ማለት ነው። እንግዲህ እነኚህን የጥንቃቄ መንገዶች ተከትለን የፈስ መጠኖ መቀነስ ካልቻለ ሐኪሞን በማማከር ዘላቂ የሆነ የሕክምና መፍትሄ ማግኘት ይችላሉ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።